አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ አዲስ ቪዲዮ ይዘን መጥተናል። ቪዲዮአችን የሚመለከታቸው ጉዳዮች እንግዲህ አብዛኞቻችን የምንሰራው በውጭ ሀገራት በተለይ ደግሞ በሳውዲ አረቢያ፣ በዱባይ እና በተለያዩ በአረብ ሀገራት እንዲሁም ደግሞ በአውሮፓ ያላቸው ኢትዮጵያውያን በአጠቃላይ ማለት ነው። እንግዲህ እንደሚታወቀው ሁላችሁም ከስራ ጎን በጎን የምትለብሷቸውን ልብሶች፣ የተለያዩ የምትጠቀሟቸውን ስልክ ሊሆን ይችላል፣ ኤርፎን፣ ማንኛውም ኤሌክትሮኒክስ፣ ጫማዎች፣ የፈለጋችሁትን የትኛውንም አይነት እቃ ሽቶም ሊሆን ይችላል፣ ሌሎችም እቃዎች ለማዘዝ ትፈልጋላችሁ። አሰሪዎቻችሁን ብትጠይቋቸው ምናልባት መልሳቸው እምቢ ሊሆን ይችላል፣ አልፈልግም ሊሆን ይችላል፣ ወይም ደግሞ እሺ ያሉ ግን በርካታ ቀናቶችን ሳያመጡላችሁ እቃውን ሊያዘገዩባችሁ ይችላል ማለት ነው። ዛሬ ማሳያችሁ ከቤታችሁ ሆናችሁ የፈለጋችሁትን እቃ የምታዙበትን መንገድ ነው ማለት ነው። እንግዲህ እኔ ብዙ ጊዜ ተርኪዝ የማደርገው አረብ ሀገር ያሉ እህቶቼን ወይም ወንድሞቼን ለመጥቀም ነው። ተያያዥ በሆነ መልኩ ደግሞ የትኛውም ዓለም ላይ ያሉ ሰዎች በምሰራቸው ፕሮግራሞች ተጠቃሚ መሆን ይችላሉ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ሁላችንም ስልካችንን ተጠቅመን ነው የምናዘው። ከዚያ በፊት ግን የምናዘው ምንድን ነው የሚለውን ይመለከታል። የምናዘው ለምሳሌ አልባሳት ከሆነ ጥሩ የአልባሳት ኦንላይን ማዘዣ ዌብሳይቶች ወይም አፕሊኬሽኖች አሉ እና ሼን ሊሆኑ ይችላሉ፣ ትሬንዲዮል፣ ሌሎችም በርካታ የልብስና የጫማ ማዘዣ አፕሊኬሽኖች አሉ ማለት ነው። እንደዚሁም ደግሞ ኤሌክትሮኒክስ የምናዘው ሞባይል ከሆነ፣ ታብሌት ከሆነ፣ ኤርፎን ከሆነ፣ ላፕቶፕ ኮምፒውተር ከሆነ የፈለግነውን አይነት ካሜራም ሊሆን ይችላል፣ የፈለግነውን አይነት ኤሌክትሮኒክስ እቃ ለማዘዝ የሚጠቅሙ አፕሊኬሽኖች ደግሞ ልክ እንደ ኑን ለምሳሌ በመካከለኛው ምስራቅ ሀገራት፣ በአረብ ሀገራቶች ማለት ነው እጅግ ታዋቂ የሆነ አፕሊኬሽን ነው። እንግዲህ የዱባይ ባለሀብት ያቋቋመው ትልቅ ድርጅት ነው። ሁሉም የአረብ ሀገራቶች ላይ አለ። አውሮፓም አሜሪካም እንደሚኖር ደግሞ ተስፋ አደርጋለሁ። ምክንያቱም ብዙ ጊዜ ማስታወቂያዎች ሲሰሩ ስለማይ ነው። ስለዚህ ዛሬ ኑንን ተጠቅመን የምናዝ ይሆናል ማለት ነው። በመጀመሪያ ደረጃ ያው እንደ ሁልጊዜውም ፕሌይ ስቶር ስልካችን ላይ መኖሩን እርግጠኛ እንሆን። የአይፎን ተጠቃሚ ከሆናችሁ ደግሞ የአፕ ስቶር አፕሊኬሽን መኖሩን እርግጠኛ ሁኑ። ወደ ውስጥ እንገባለን። ፕሌይ ስቶርን ተጫንን፣ ወደ ውስጥ ገባን። እንግዲህ ቅድም እንዳልኳችሁ ዛሬ የምናወርደው አፕሊኬሽን ኑን ይባላል ማለት ነው። እሱን ነካለን። ከላይ ኑን ብለን NOON እንደምታዩት መጀመሪያ ላይ መጣ። ይሄ ነው ኑን ብለን እንጽፋለን። ምናልባት የአማርኛ ተጠቃሚ ከሆነን ደግሞ ኑን ብለን ስንጽፍ ራሱ እንደምታዩት ይመጣል። ኑን የትኛው ነው ካላችሁ ይሄኛው አፕሊኬሽን ነው፣ የቢጫው አይከን ማለት ነው። እሱን ነክተን ኢንስታል እናደርጋለን። እንደምታዩት እኔ ኢንስታል ከዚህ በፊት ስላደረኩ ኦፕን ነው የሚለው፣ እናንተም ጋር ኢንስታል አድርጋችሁ ኦፕን የሚለው ምርጫ ሲመጣላችሁ ትጫኑታላችሁ ማለት ነው። ነክተን ወደ ውስጥ ገባን። እንደምታዩት ወደ ውስጥ ከገባችሁ በኋላ እነዚህ ምርጫዎች ያሳያችኋል። በጣም በርካታ ምርጫዎች አሉ። በነገራችን ላይ ኤሌክትሮኒክስ ብቻ አይደለም። እንደምታዩት ጫማዎች አሉ። የፈለግነውን ነገር ጽፈን ማምጣት እንችላለን። ቲሸርቶች፣ የፈለግነውን ቀሚሶችን። ነገር ግን ምንድነው በጣም በርካታ ሰዎች የሚጠቀሙት ኤሌክትሮኒክስ እቃዎችን ለማዘዝ እና እንደዚሁም የቤት እቃዎችን ምናምን ለማዘዝ ነው የሚጠቀሙት። ከዛ አንፃር ሞር ጥሩ የሚሆነው ኤሌክትሮኒክስ እቃዎችን ብናዝ ነው ማለት ነው። እንዳልኳችሁ የፈለጋችሁትን ጫማም የፈለጋችሁትን ነገር ማዘዝ ትችላላችሁ። እዚህ ጋር ምርጫዎች አሉ። እንደምታዩት እዚህ ጋር ቲሸርት፣ የሴት ልብሶች አሉ፣ የክሊኒንግ ማቴሪያል አለ፣ የጽዳት
እቃዎች ማለት ነው። የቤት እቃዎች አሉ፣ ማብሰያ ምናምን፣ ልብሶች አሉ፣ ሻንጣዎች አሉ፣ በጣም በርካታ ምርጫዎች አሉ። ኤርፎኖች አሉ፣ ሁሉም ነገሮች አሉ። ስልክ አለ፣ የቢዩቲ እቃዎች አሉ። ነገር ግን እንዳልኳችሁ ሞር ብዙ ሰው የሚያዝበት የኤሌክትሮኒክስ እቃዎችን ስለሆነ እሱን ብናዝ የተሻለ ይመስለኛል። እኔ ዛሬ እንደ ምሳሌ ታብሌት ማዘዝ ፈልጌያለሁ እና ታብሌት እንዴት አድርገን ማዘዝ እንደምንችል የማሳያችሁ ይሆናል ማለት ነው። እንግዲህ ታብሌት ነው ፍላጎታችን ብለናል። እዚህ ጋር ከላይ ባለው ቦታ ላይ ታብሌት ብለን መጻፍ እንችላለን። ሞባይል ከሆነ ሞባይል ብለን እንጽፋለን። የምንፈልገው እንዳልኳችሁ ፒሲ ከሆነ ፒሲ፣ የምንፈልገው አሁን ታብሌት ስለሆነ ታብሌት ብለን እንጽፋለን ማለት ነው። ታብሌት ብለን ጽፈን ደግሞ ከነካ ነው እና ወደ ውስጥ ከገባን በኋላ በጣም በርካታ ምርጫዎች ወደኛ ይመጣሉ ማለት ነው። እንደምታዩት እነዚህን ነው የምንፈልገው። እዚህ ጋር አይቴል አለ። አይቴል እንደምታዩት እዚህ ጋር የሁዋዌ ምርት አለ። የተለያዩ ምርቶችን እያመጣለን። ሆነር አለ እዚህ ጋር። እንግዲህ እነዚህ ልክ ሳምሰንግ እና የተለያዩ አይፎን እንደምንለው የራሱ የሆነ ምርት ነው ማለት ነው። እኔ ግን ዛሬ ልገዛ የፈለግኩት እዚህ ጋር የጋላክሲ ያለ እንደምታዩት። እኔ የፈለግኩት ምንድነው አይሲዲያ የሚባል ታብሌት አለ። አይሲዲያ በትክክል ተሕዲድ አደርጋለሁ ማለት ነው። አይሲዲያ ብለን አይሲዲያ ታብሌት ብዬ ስጽፍ እንደምታዩት መጣልኝ አይሲዲያ ታብሌት። እኔ መግዛት የፈለግኩት እሱን ስለሆነ ነው። እሱን ነካዋለሁኝ። ከዚያ በኋላ እንግዲህ ዋጋዎችን ያስመርጠኛል። እንደምታዩት 169፣ 179 እነዚህ የውስጥ መዋሰፋታቸው ዝቅ ያሉ ናቸው። እኔ ደግሞ የተሻለ ዋጋ አውጥቼ የተሻለ ነገር መግዛት ከፈለግኩኝ ወደ ታች እሄዳለሁ ማለት ነው። እዚህ ጋር የ379 አለ። ከዛ በላይ ደግሞ ዲስካውንት ታያላችሁ። ለምሳሌ 169 የሆነው እዚህ ጋር መጀመሪያ ላይ የምታዩት 6% ቀንሶ ነው። መጀመሪያ 181 ሪያል ነበረ። እሱን ታጣራላችሁ። ለእናንተ ሙናሲብ የሆነው በቃ ይሄ ይሆንልኝ ብላችሁ የምታስቡት ሲመጣ እሱን ትመርጣላችሁ ማለት ነው። አንዱን ልንካ። ለምሳሌ ይሄኛውን ልንካ። 299 ይላል። ነካሁት። እሱን ስነካው እንደምታዩት እዚህ ውስጥ መረጃዎችን አገኛለሁ ማለት ነው። አሁን ይሄ 10 ኢንች ነው። ይሄ ስክሪኑ ስፋቱ 10 ኢንች ነው እያለኝ ነው። ለህፃናት የሚሆን ነው። ኪድስ ታብሌት ነው። ሲም ካርድ ይቀበላል። 8 ጂቢ ራም ነው። 1 ቴራባይት ሮም አለው። በጣም የተሻለ ነው ብዬ አሰብኩኝ። ለምሳሌ ይሄንን ፎቶዎችን ደግሞ እንደዚህ ገላብጣችሁ ማየት ትችላላችሁ። እንደምታዩት አብሮ የሚመጣ ኬብል እና እንትን አለ፣ ቻርጅ ማድረጊያ። እዚህ ጋር ደግሞ እንትን አለው፣ ምንድነው ስሙ? ማውዝ ማለት ነው። እንደ አጋጣሚ እየሄድኩኝ ይሄኛውን የምፈልገውን ይሄኛውን አገኘው። እንደምታዩት ነው። በመረጃው እዚህ ጋር ይቀመጥላችኋል። መጀመሪያ ላይ የምንፈልገው ብራንድ ነው። ሲዲያ ነው። 10 ኢንች ነው። ስማርት ኪድ ለህፃናት የሚሆን ነው። ሲም ይቀበላል። 8 ጂቢ ራም ነው። 1 ቴራባይት ነው ሮሙ። ሳየው ጥሩ መስሎ ታየኝ። ወደ ታች ደን ደግሞ ሞር እዚህ ጋር ሁለት ነገሮችን አንደኛው ስፔሲፊኬሽን ነው። የምንገዛው ነገር ትክክለኛ መረጃ ማለት ነው። ማይክሮ ኤስዲ ነው። 8 ጂቢ ራም ነው እንዳልኳቸው። ካሜራው 13 ኤምፒ ነው። ኢንተርናል ሚሞሪ ደግሞ 1 ቴራባይት ነው። ክብደቱ ይሄን ይመስላል፣ 1 ኪሎ ግራም ማለት ነው። እነዚህ ነገሮች በደንብ ታያላችሁ። ቪው ሞር የሚለው ነክታችሁም ደግሞ ከዚህም በላይ ሌሎች ነገሮችን ማየት ትችላላችሁ። የሚይዛቸውን ይዘቱም ማለት ነው፣ የምንገዛውን ነገር። እዚህኛው ጋር ደግሞ ያለው ኦቨርቪው ነው። ይሄ ደግሞ ሰዎች ተጠቅመው እንዴት ነው ወደዱት አልወደዱት የሚለው ነው። እንደምታዩት ሬቲንጉ በእርግጥ ዝቅተኛ ነው። ሰዎች ብዙ አልወደድ ነው የሚያሉም ሰዎች አሉ፣ እንወደዋለን የሚያሉም አሉ። ነገር ግን ምንድነው እኔ ከዚህ በፊት ስለማውቀው የሆነ ሰው ተጠቅሞ ስለማውቀው የተሻለ ነው ብዬ ስላሰብኩኝ ማዘዝ ፈለግኩ እንበል። ምን እናደርጋለን? አድ ቱ ካርት የሚለውን ሰማያዊ ነካና ወደ ቅርጫት እንከተዋለን ማለት ነው።
አሁን አንድ ልንገዛውን የፈለግነውን እቃ ወደ ቅርጫት ከተናል ማለት ነው። ቪው ካርት ከነካን ቀጥታ ሄደን ልንገዛ ነው። ሌላ ነገር ግን ከዚህም ተጨማሪ መግዛት ከፈለግን ኮንቲኒው ሾፒንግ የሚለውን እንነካና ግብይታችንን እንቀጥላለን ማለት ነው። እንደምታዩት ከታች ሄዳችሁ አንድ ቁጥር አለች። ያ ማለት አንድ እቃ ለመግዛት ወደ ቅርጫት ከታችኋል ማለት ነው። ሶ ሆም የሚለውን ነካለን። እሱን ነክተን እንግዲህ አሁንም ሌላ ተጨማሪ እቃ የምንገዛው ካለን እንመርጣለን ማለት ነው። ቴሌቪዥን ለምሳሌ ነክተን እዚህ መርጠን ቴሌቪዥን የፈለግነውን ኢንች መግዛት እንችላለን ማለት ነው። ከመረጥን በኋላ አድ ቱ ካርት የሚል ፈልገን አድ ቱ ካርት የሚለውን ይሄ ሰማያዊውን ከነካ ነው። ልብ በሉ አሁን ኮንቲኒው ሾፒንግ ስንል እንደምታዩት ከታች ቅርጫት ውስጥ 2 ሆነ። ያ ማለት 2 እቃ ለመግዛት አስበናል ማለት ነው። 2 እቃ ለመግዛት ወደ ቅርጫት አስገብተናል ማለት ነው። አሁን እስኪ ይብቃን፣ እነዚህን ክፍያ እንፈጽም ካለን 2 እቃዎችን መርጠናል። እሱን ነካለን። ስንነካ እንደምታዩት አንድ ታብሌት እና አንድ ቲቪ ለመግዛት አስበናል ማለት ነው። ይህ እንግዲህ በቃ እነዚህን ልክፈል ካላችሁ ቼክአውት የሚለውን ትነካላችሁ። ነገር ግን ቴሌቪዥን መግዛት አልፈልግም፣ ታብሌቱን ብቻ ነው መግዛት የፈለግኩት። ስለዚህ እሰርዘዋለሁ። እዚህ ጋር የደሌት ምልክት አለች፣ እሷን ነካለን። እሷን ስንነካ እንደምታዩት ቅርጫት ውስጥ አንድ ቀረ ማለት ነው ታብሌት። እሱን እንክፈል 280 ሪያል ነው እንደምታዩት። ቼክአውት የሚለውን እሱን ነካን። ከዛ በኋላ 2 አማራጮች ይመጣሉ። try no one free continue to check out ይላል። እስኪ ከታች ያለውን እንካ። ከታች ያለውን ስንነካው እንደምታዩት እነዚህ መረጃዎች ይመጣሉ ማለት ነው። ምንድነው ይሄ? መጀመሪያ ላይ ያለው ያለንበትን ቦታ ምን ሎኬሽናችን እናስቀምጥበት ነው። እንግዲህ ይህ መነካካት አያስፈልገውም። እናንተ ያላችሁበት ቦታ አሁን እየጠለባችሁ ኦርደር እያደረጋችሁ ያላችሁበት ቦታ እንዲመጣላችሁ ከፈለጋችሁ ምንም የምትነካኩ ነገር የለም፣ ትተውታላችሁ። ራሱ ሎኬሽናችሁን ስለሚያስቀምጥላችሁ ማለት ነው። እንደምታዩት እኔ አስቀምጦልኛል። ይህ የኔ ያለሁበት ቦታ ነው። ምንም መነካካት አያስፈልገውም። ነገር ግን እናንተ እዚህ ሆናችሁ ለሰው ማዘዝ ከፈለጋችሁ አድ ኤ ኒው አድሬስ የሚለውን ትነኩታላችሁ። ከዛ በኋላ ሰውየው የምታዙለት ሰው የት ነው ያለው ሪያድ ነው ያለው፣ ጅዳ ነው ያለው፣ የት ነው የሚለውን እርግጠኛ መሆን አለባችሁ ማለት ነው። ለምሳሌ እኔ አንድ ጅዳ ላለ ሰው ማዘዝ ብፈልግ ጅዳ የሚለውን ፈልግና ሎኬሽኑን እርግጠኛ ሆኜ ጅዳ ያለች ምሳሌ እዚህ ሰፈር ከሆነ ሐየል ፈይሰልያ ከሆነ ሐየል ፈይሰልያ እርግጠኛ ሆኜ ቦታውን ዲቴክት አድርጌ እንደምታዩት እቺን ኮንፊርም የሚለውን ስነካ ሎኬሽኑ እሱ ያለበት ቦታ ይሆናል ማለት ነው። ነገር ግን እንዳልኳችሁ እኔ ምንም መነካካት አያስፈልገኝም። እኔ ያለሁበት ቦታ እንዲመጣልኝ ስለፈለኩ ያለሁበት ቦታ ደግሞ ይህ የተገለጸው ነው። ሳልነካካ አልፈዋለሁ ማለት ነው። እንግዲህ የተለያዩ ምርጫዎች አሉ። እዚህ ጋር ስልክ ቁጥሬ ተቀምጧል። ነገር ግን ተጨማሪ ስልክ ቁጥር ደግሞ ማስቀመጥ ከፈለጋችሁ እናንተ እንኳን ባይመቻችሁ ድንገት እዚህ ሳሙን ኤልስ ብላችሁ ስሙንና ስልክ ቁጥሩን እዚህ ታስገባላችሁ ማለት ነው። ይህ ነው የሚደርሰው መች ነው እያለ ነው። የሚደርሰው ጁን 18 ነው። ዛሬ ጁን ስንት ነው? ጁን 16 ነው ዛሬ። ነገር ግን የሚመጣው መች ነው? 18 ከሁለት ቀን በኋላ ማለት ነው። ነገር ግን 19 ሪያል ተጨማሪ ክፍያ ከከፈላችሁ እቃው ዛሬ እንዲመጣላችሁ ማድረግ ትችላላችሁ እያለ ነው። እኔ ችግር የለውም ከሁለት ቀን በኋላ እቀበለዋለሁ የሚለውን እመርጣለሁ ማለት ነው። ከዛ በኋላ የምትከፍሉበት ሜትድ መጣ። አሁን ዴቢት ኦር ክሬዲት ካርድ ካለ የሰራፍ ባንክ አካውንት ሊኖራችሁ ይገባል ማለት ነው። ወይም ደግሞ ኤስቲስፔ ያላችሁ በዚህ መክፈል ትችላላችሁ። ከታች ያሉት ምርጫዎች እነዚህ ታቢና ታማራ የሚባሉ አሉ። ምንድናቸው ካላችሁ ደግሞ የምንከፍለው 280 ሪያልን በአራት ዙር የምንከፍልበት መንገድ ነው። ይህም ኢቃማ እና ሰራፍ ላላቸው ሰዎች ነው። የመጨረሻው ምርጫ ካሽ ኦን ዴሊቨሪ ነው። ይህ ደግሞ እንግዲህ ኢቃማ ለሌለን አካውንት ለሌለን ጥሩ አማራጭ ነው። እቃው ሲመጣ ካሽ ልክፈል የሚል ምርጫ ነው። ነገር ግን ምንድነው ከምንገዛው ብር ላይ ይጨምራል። አሁን 280 ነው አይደለ? እቃው ሲመጣ ነው የምንከፍለው የሚለው ምርጫ ከመረጣችሁ ከ280 ይጨምራል ዋጋው። እንምረጥ። ካሽ ኦን ዴሊቨሪ የሚለውን ነካ። እንደምታዩት
99 ሪያል ሆነ። ያ ማለት ምንድነው 19 ሪያል የሚሽዋር ጨመረብን ማለት ነው። ችግር የለውም 19 ሪያል ምንም አይደለም የሚለውን እርግጠኛ ከሆናችሁ ይህንን ምርጫ ትመርጣላችሁ። ምንድነው ከግራ በኩል ያለችውን ቀስት ተጭናችሁ ወደ ቀኝ ወስዳችሁ እስከ መጨረሻው ሲጨርሱት ኦርደር አደረጋችሁ ጠለባችሁ ማለት ነው። ገባችሁ አይደል? ነገር ግን ምንድነው እኔ ማዘዝ የምፈልገው በካሽ ሳይሆን በኢቃማ በአካውንት ቁጥሬን ተጠቅሜ ነው፣ ሰራፊ ተጠቅሜ ማለት ነው። ወደዚህኛው እንመልሰዋለን። እሱን እንነካና እዚህ ጋር እንግዲህ ታስገባላችሁ። እኔ ለምሳሌ ቪዛ ነው የምጠቀመው። እዚህ ጋር ቁጥሬን አስገባለሁ፣ የቪዛ ቁጥሬን። እዚህ ጋር ከጀርባ ያለችውን ከካርድ ጀርባ ያለችውን 3 ቁጥር አስገባለሁ። ከዛ በኋላ እዚህ ጋር ሰማያዊ መጨረሻ ላይ ይህ ወደ ሰማያዊ ይቀየራል። እሱን ይዘን እንነካለን ማለት ነው። ይህን ላሳያችሁ አከፋፈሉን በኦንላይን ማለት ነው። ከታች ያለችውን ቼክ አውት የምትለውን ሰማያዊ ከለር ስንነካት እነዚህ ሁለት ምርጫዎች ይመጣሉ። ከዛ ሳይን አፕ የሚለውን እንነካና ስልክ ቁጥራችንን ወይ ደግሞ ኢሜይል አድሬሳችንን እናስገባለን። እኔ እንደምታዩት የኢሜይል አድራሻዬን እያስገባሁኝ ነው። ኢሜይል አድሬሴን በሚገባ ከሞላሁኝ በኋላ ወደ ውስጥ ይገባልኛል። ከዚያ በኋላ የሚመጡ 6 ዲጂት ቁጥሮች አሉ ሜሴጅ። እነሱ ልክ እንደመጡ አስገባቸዋለሁኝ ማለት ነው። 6ቱን ቁጥር አስገብቼ ወደ ቀጣዩ ዙር ሄዳለሁ። እንደምታዩት ሜሴጁ ደርሶኛል። 1 6 9 6 2 4 እነዚህን ቁጥሮች ካስገባሁኝ በኋላ ፕሮሰስ እያደረገ ነው። እንደምታዩት አሁን የክፍያ አማራጮችን ያመጣልኛል ማለት ነው። እንደምታዩት ሂሳባችን 280 ነው በክሬዲት ካርድ ወይም ደግሞ በዴቢት ካርድ ስለምንከፍል ማለት ነው። ምንም አይነት የሚሽዋር አያስጨምረኝም። እንደምታዩት ክሬዲት ኦር ዴቢት ካርድ የሚለውን ከመረጥኩኝ በኋላ የካርድ ቁጥሬን እዚህ ጋር አስገባለሁ። እኔ የምጠቀመው ቪዛ ነው፣ እሱን አስገባሁኝ። ከዛ ከጀርባ ያሉ 3 ቁጥሮችን ካስገባሁ በኋላ እንደምታዩት ከታች ሰማያዊ ስላይድ አለ። እሱን ነክቼ ወደ ቀኝ ስበዋለሁ። እሱን ሳብኩት። እንደምታዩት አሁን ኦርደሩ ፕሮሰስ እያደረገ ነው። ከተወሰነ ሰከንዶች በኋላ ፐርቼዝ አድርገው ራሱ ሂሳቡን ቀንሶ ኦርደሩን ለካምፓኒው ያስተላልፋል። ከዚያ በኋላ እቃዬ በሚቀጥሉት 2 ወይም 3 የስራ ቀናት እቤቴ ይደርሳል ማለት ነው። እንደምታዩት ትዕዛዛችን ኦልሞስት ፊኒሽድ እያለቀ ነው። ኦርደር ፕሌስድ ያለ ጨርሰናል ማለት ነው። በዚህ መልኩ አሁን አዘናል ማለት ነው። ይሄ ነው።